ዑመር ይሰልማል ብለሽ አሰብሻላ የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት والله ጥሜት ላይ ነህ ኩፍር ላይ ነህ ትላቸዋለህ ሰይድና ዑመር ኢብኑ ኸጣብ ታሪክ ዑመር ኢብኑ ኸጣብ እንግዲህ ከእስልምና በፊት የነበሩበት ሁኔታ ከባድ ነው ታውቃላችሁ ነብዩ መሐመድን ካሰቃዩአቸው ሰዎች እንደ ዑመር ያሰቃየ ሰው እኮ የለም አንዳንድ ጊዜ ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ለሊት እንኳን ቆመው ኢባዳ ሲያረጉ ዑመር ይወጣል ለሊት ሙሽሪኮቹ ቀን ነው የሚያሰቃያቸው ዑመር ለሊትም ይመጣባቸው ነበር ዑመር ይሉታል እንደው ባንተ ምክንያት ከጌታዬ ጋር ለሊት እንኳን መገናኛ ልጣይሉት ነበር ረሱላህ ሰለላሁ ዐለይሂ ወሰለም እንትን ነው ኃይለኛ ነው ዑመር በጣም ችግር ይፈጥራል ኢዘን ዑመር ኢብኑ ኸጣብ ይሄንን ባህሪው ይሄንን ኃይለኝነቱን ይዞ እንግዲህ እስልምና ውስጥ የነበረውን አቋም ታውቃላችሁ እስልምና አድው ለዱድ ነው በጣም ጥላቻው የከፋ በሽርክ ውስጥ የኖረ በጣም ከባድ ሰው ለዑመር መስለም ምክንያት ሶስት ሴቶች አሉ ይባላል ለዑመር መስለም ምክንያት ሶስት ሴቶች በታሪክ ይታወሳሉ አንደኛዋ ሴት የዑመር ኻዲም የነበረች ሴት ናት ይባላል ዑመር ቤት የምታገለግል የነበረች ሙስሊም ሴት ነበረች እና አንዳንድ ጊዜ ያው እስልምናዋን ደብቃ ነው የምትኖረው ዑመር ደረሱባት እስልምናዋን ሲያቁ አላህን ለመገዛት በመታረገው ጥረት ሲያገኙት ዑመር ይደበድቧታል ዑመር ሴት የለው እንደላ በቃ በሳቸው መንገድ ያላገኙትን መምታት ነው አንድ ቀን በጣም መቷትና ሴትየዋ ዑመር ትላቸዋለች ቆም ብለህ አስብ ሐቁ አንተ ከምታስበው ውጭ ነው ትላቸዋለች والله ጥሜት ላይ ነህ ኩፍር ላይ ነህ ትላቸዋለች ዑመር ባንዲት ኻዲም አገልጋይ ሴት እንደዛ ሲባሉ የበለጠ ቁጣቸው ያያየለ በትራቸው እየተነከረ ይመጣል ሲሏት ግን ሴትየዋ በጽናት በትሩን ተቋቋመች ዑመር ገረማቸው መጨረሻ ላይ ደክሟቸው ሲያቆሙ እንዳለቻቸው ታውቃለህ አራይተ ያ ዑመር كيف اتعبك ربي አየው ዑመር ጌታዬ እንዴት እንዳደከመ አለቻቸው እኔ መመታት ሳይደክመኝ አንተ መምታቱን አደከመ አለቻቸው ሐቁ አንተ ከምታስበው ውጭ ነው ራሳቸውን ይመታቸው ነበር ዑመር ከባድ መልእክት ነው ሁለተኛው ሴት ለዑመር መስለም ምክንያት ወይም ጫና መፍጠር ምክንያት የሆነችው ያቺ ሰሃቢያ ናት ሂጅራ ስትወጣ ባሏን ተከትላ ዑመር ደረሱባት መንገድ ላይ ያገኙት መንገድ ላይ ሲያገኙት ዑመር ያዟት ደነገጠች ዑመር ያዘ ማለት አበቃ ዘን ወዴት ነው የምትሄጂው አሏት ሴትየዋ እንግዲህ አላህ የፈለገውን ነገር አድርጓል ከዚህ በኋላ መደበቅ የለም የመጣውን ተቀበሏለሁ ብላ በእምነታችን ነፃነት አጣን አላህን በመገዛታችን አሰቃያችሁን ሀገር ለቀን ቤታችንን ትተን እየወጣን ባሌን ተከትዬ ሂጅራ እየሄድኩ ነው ነብዩን ፍለጋ ዑመር ፊት ዑመር ደነገጡ ለመጀመሪያም ጊዜ ዑመር አዘኑ ተሰማቸው ይሄን ሁሉ ያደረገን መሐመድ ነው አሉ ሰለላሁ ዐለይሂ ወሰለም እሱ መጥቶ ነው እርስ በርስ ላይ ያየን ወንድም ከወንድም ማቃቃር ጎሳ ከጎሳ ላይ ያየን አንቺ ሂጃሏት አላህ ይከተልሽ መንገድሽን ሰላም ያድርግልሽ ግን ከዚህ በኋላ ይሄ ነገር መደገም ስለሌለበት መሐመድን ግን ሂጃንገቱን በሰይፍ መቅላት ነው ያለብኝ አሉ ሴትየዋን ሸኟት ነብዩን ለመግደል ተቆጥተው ዑመር ነብዩን ፍለጋ ወደ ዳር አልአርቀም ቤት ጉዞ ጀመሩ በዚህ መካከል ሴትየዋ ባሏ ጋር ተገናኘች የሚገርም ታሪክ ነው እንዴት ሆንሻሏት ባላ መንገድ ሰላም ነው ሲላት ምን ሰላም አለ ዑመር ጋር አገናኘኝ ያለችው ዑመር አገኘሻው እና እንዴት ነጃ ወጣሽ አላት ዑመር አግኝቶሽ እንዲህ ብዬ ነገርኩት ዑመር አዘነ والله አለችው ሚስቲቱ ዑመርን አላህ ሂዳያ ሊሰጠው የፈለገ መሰለኝ አለች ፍጹም ከዑመር እዛ አይነት ረህማ አልጠበቅኩም አለች ባሏ ምን እንዳለ ታውቃላችሁ አንቺ ሴት አላት ዑመር ይሰልማል ብለሽ አሰብሻላት والله حمار بني خطاب የበኒ ኸጣብ የዑመር ቤተሰቦች አህያ ካልሰለመ ዑመር አይሰልምም ማለት እንዴት ዑመር ይሰልማል ብለሽ ታስቢያለሽ የሚታሰብ ነገር አይደለም غير معقول ግን አላህ ለሴትየዋም እንግዲህ አላህ ይልሐም ሰጣት ከዛ ዑመር ተቆጥተው ሰይፋቸውን ይዘው ነብዩን ፍለጋ ወደ ዳር አርቀም ጉዞ ሲጀምሩ መንገድ ላይ አንድ ሱሐባ አገኛቸው ብዙዎቹ ሱሐባዎች እስልምናቸው አይታወቁም ኢማናቸውን ደብቀው ነው የሚኖሩት ዑመር ተቆጥቶ እንደዛ ሆኖ ሳይው ደነገጠ ሱሐባውና ወዴት ነው ያ ዑመር አላቸው መሐመድን ልገላለ ሱሐባው ደነገጠ ሰላም ድንገት ዑመር በዚህ ቁጣው ሰይፍ ይዞ ነብዩን ቢያገኛቸው ሊገላቸው ነው ይዘን እንዴት አርጎ ነብዩ እንኳን ኸበሩ እስኪደርሳቸው ድረስ መውጫ ይፈልግ
ማራጨለውም እንግዲህ ነብዩ ከሚሞቱ ፋጡማ ብትሞት ይሻላል ብሎ የዑመር እህት አለች ፋጡማ ቢንት ኸጣብ ሰልማለች እሷ አንተ መሐመድ ትላለህ እዛ ቤትህን ሳታጸዳ መጀመሪያ ሄደህ እህትህን ፋጡማ ቢንት ኸጣብና ሰዒድ ብን ዘይድ ባሏ እስልምናን ተቀብለው ቆይተዋል እኮ አላቸው ምን አሉ ዑመር የኔ እህት ፋጡማ እንግዲያውማ ከቤቴ ነው መጀመሪያው አሉ ዑመር ሷሃባው ትንፋሽ ነው የፈለገው ለነብዩ እስኪ ነገር ድንገት እንኳን መጥቶ እንዳያጠቃቸው ነብዩ ከሚሞቱ ፋጡማ ብትሞት ይሻላል እሱ ዑመር እንደተባሉት ቀጥታ ቤት ሲመጡ እንደተባለውን አላህ ደግሞ እውነት ሊያሳያቸው ፈልጎ እናታችን ፋጡማ ቢንት ኸጣብና ባሏ ሰዒድ ብን ዘይድ ኸባብ ብን ዓረት የሚባሉ ሱሐባ ቁርአን እያቀሯቸው ቤት ተቀምጠዋል ዑመር ሲመጡ የቁርአን ድምጽ በር መቆርቆር የለም በዑመር ነው በትሮ ያስታውቃል የዑመር እጅ ነው ምክንያቱም ዑመር ማለት አንዲት ሴት ዑመርን ስትገልጻቸው ዑመርን መካ ላይ የሆኑ ራሳቸውን ዝቅ አድርገው እንዲሁ ኩስስ ያሉ ሰዎች ተመልክታ ነው ጠየቀች ማን ሃኡላ ብላ ጠየቀች እነዚህ ማን ናቸው ብላ ስትል ሃኡላ ኑሳክ አሏት እነዚህ ማአቢዶች ናቸው አሏት ليس النساك هؤلاء እነዚህ አቢዶች አይደሉም ኑሳክ ዑመር ነው አለቻቸው اذا مشى اسرع واذا تكلم اسمع واذا اكل اشبع واذا ضرب اوجع አለች አቢድ ዑመር ነው ሲሄድ ያፈጥናል ሲያበላ ያጠግባል ሲናገር ያሰማል ሲመታም ያሳምማል አለች አቢድ ያየነው ዑመር ነው አለች ኢባዳ እነሱን ቁዋ እንዲህ አላህ የሰጣቸው ሀይባ እኮ ነው አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ ለምንድን ነው ምን አረኳችሁ አሉ ለምን መንገድ ትለቋላችሁ በደልኳችሁ አልበደልከንም ታዲያ ለምን መንገድ ለቀቅናችሁ እንደው ግርማው ታስፈርቶን አሏቸው ይሄስ ከሆነ አላህ መዚድን ሀይባሉ ጌታ ይሄንን ጨምርልኝ እንዳትቀንስብኝ አሉ ዑመር ረዲየላሁ ዐንሁ እንደው ሳልበድላችሁ ምንም ያ ከሆነ አላህ ቁዋ ኢዘን ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ ኸባብ ብን ዓረት ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣውን ለመቀበል ፊት ለፊት ቆሙ ሰዒድ ብን ዘይድ ማለት ሚነል አሸር ሙበሸሪን ሚነል ጀና ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር በአንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ እሱን ተው ወደ እሷ ቆሙ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አሏት ነጃሳን አልሰጥህም አለቻቸው እንዳንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያዙና ዑመር ፈለጠ መሐለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሳይው ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም አለቻቸው አንተ ነጃሳ ይዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት ኸባብ ብን ዓረት ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሂደው ተጣጥበው መጡ ሰጠቻቸው طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى كبرنا له حلاوة يتعفطال قالوا يربشال وسطنا يناغرال عمر الچالو هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ ኸባብ ብን ዓረት ከዚህ በኋላ የመጣ ይምጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት መርሐባ አለ ኸባብ ብን ዓረት ወደ ዳር አልዓርቀም እና አርቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰልሟል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء
የአላህ አንበሳ የተባለው ሱናዎቹ ሐምዛ ማንንም አይወዳደራቸው ዑመር መጣ አሉ ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው አናግረዋለሁ አሉ ረሱላህ ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንዲያዙት ዑመርን ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حز حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርገው اما انا الان يا عمر ጊዜው አልደረሰም አይበቃም ማለት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ትቀጥላለህ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱላላህ ዑመር ሰለም ሰይድና አብዱላህ ብን መስዑድ እንደሚገልጹት እስልምና ዑመር እስኪ ሰልም ድረስ እስልምና የተዋረደ ነበር ይላሉ ከዑመር በኋላ እስልምናን አላህ ክብር ሰጠ ሱብሃንአላህ ተመልከቱ እዚህ ነብዩን ሊገድል የመጣ ሰው ሸሃዳ ሰጡ ቀጠሉ ምን አሉ ጥያቄ ጠየቁ ያ ረሱላህ አላቸው እዛው ሰልሙ አለስና على الحق ሐቅ ላይ ነው ያለነው አይደለም አለው አዎ እነሱ ስህተት ላይ አይደል ያሉት አዎ ይዘን እኛ ሐቅ ይዘን እነሱ ስህተት ይዘው እንዴት እንደበቃለን ለምን እንፈራለን እንውጣላችሁ ያን ጊዜ ነው እንግዲህ ፋሩቅ الامه የተባለው አላህ የዚህ ኡማ የሐቅና የባጢል በለያ ፋሩቅ አደረገው አሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህ በልቡና በምላሱ ላይ ሐቅን ያደረገለት ሰው ዑመርን የነብዩ ሰለላሁ ዐለይሂ ወሰለም ሐሳብ የነ አቡበከርን ሐሳብ እየካለፈ ስድስት የቁርአን አያት ዑመርን አይዶ ኮርዷል የነ ነብዩን ሐሳብ ካልፎ የዑመርን አቋም ተከትሎ ስድስት የቁርአን ዑመርን ተከትሎ ወርዷል የዑመርን አቋም ይዞ አላህ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ሐቅን አላህ በልቡና በምላሱ ያደረገለት ሰው ይላል مرحبا نوጣ ተባለ ለመጀመሪያ ጊዜ እስልምና ይፋ ወጣ ሰልፍ ተወጣ ሙዛሃራ ወጡ እንግዲህ حرام ከሆነ ማናቀ ሰልፍ 40 ምናምን ሰው ነው ሐምዛ በቀኝ ዑመር በግራ ነብዩን ከመሃል አድርገው ሐቁን ይዘው ወደ አደባባይ ወደ ካዕባ ወጡ ከባድ ነበር ካዕባ ወጡ ዑመር በዚህ ሐምዛ በዚህ ከባድ ነው ሄዱ ካዕባ ላይ ደረሱ የሚፈልጉትን አድርገው መልእክታቸውን አስተላልፈው ተመለሱ ሁሉም ሰው ሲሰልም ይደበቃል ዑመር ሰለሙ ዑመር ጋር ግን ድብቅነት የለም ቀጥለው ስራቸው ወደ ምን ሆነ ወደ ቁረይሾች ባላባት አቡ ጃህል ቤት ሄዱ አቡ ጃህል በር ቆረቆሩ አቡ ጃህል ሐል ሰሚት አሉ ሰማህ ምኑን አስለምት ሰልም ያለው እስቲና ወጣሉት ተበለክ ሳይረው መኪያ ዑመር ቀኔን አበላሽህብኝ አላህ ቀኔን ያበላሽህብናል በሩን ዘጋዛው ምክንያቱም መርጋማን ይገናኛል ወሊድ ኢብኑ ሙጊራ ኡመያ ኢብኑ ኸለፍ ምናምን ይያሉ እየቆጠሩ 12 ቁረይሽ ባላባቶች በር እየቆረቆሩ ሰማችሁ ይያሉ ማንንም ይወጣ ጀግና የለም ዑመር ፊት ማን ይቆማል አልበቃቸው የመካን ሰው ግን ቤቱን እየቆረቆረ አዳርሱት አንድ መካ ላይ የሚታወቅ ጀሚል ኢብኑ ሙአምር የሚባል ወሬኛ ሰው አለ ፈልገው አገኙ ጠሩት ና ሚስጥር ልንገራሉት ለሰው የማይነገር ሚስጥር ኻስ ሰልም ያለው አሉት እሳቸው አልጨረሱም እሱ መሮጥ ጀመረ አስባዕ ዑመር ያለ ነው አሳቢ ሆነ የዛን ጊዜ አሳቢ ነው የሚሉት ከቁረይሾች ከሙሽሪኮቹ የወጣው ሰው አሳቢ ሆነ አስባዕ ዑመር ያለ ይሮጣል ዑመር እየተከተሉ ማ አስባዕት በል አስለምት አሳቢ አይደለም የሆንኩት አላህን ነው የተቀበልኩት እስላም ነው የሆንኩት ይያሉ እሱ ይሮጥ እሳቸው እየተከተሉ ሰው እየሰማ እየተሰበሰበ خلቁ ካዕባ ላይ ተሰበሰበ አዋጅ ዑመር ህዝብ ጋር ተናነቁ እንግዲህ ግጥሚያው ብቻ ዑመርና ህዝብ ጋር አንዱን ሲይዙት አንዱን ሲጥሉት አንዱን ሲይዙት አንዱን ሲጥሉት ሰዓቱ ሄደ አልቻሉ ከዛ አንዱን ጠሩትና በፍጹም የማይቋቋሙት እንደሆነ ብዛቱን ሲያቁ ከውስጣቸው አንዱን ሳቡትና ስሙን ረሳውት እጃቸውን እዛ አይኑ ላይ አድርገው ይሄን የከበበኝን ሰው ሁሉ ከላይ ላይ አንሳ ካልሆነ ሁለት አይነት ነው መጥፋው አሉት ባካችሁ መንገድ ልቀቁ ለዑመር
አይኔን ያጠፋኛል አለ እሱ አይተወኝም ተነሱ ሄዱ ቀጥታ ቤት ገቡ ቤትም ገብተው ደግሞ ዝም አይባልም ዑመር ሰበሰቡ እያንዳንድሽ ላይ ተሰልሚያለሽ ነው ሰልሚያለው ተሰልሚያለሽ ነው ቤት ውስጥ ልጆቻቸውን ጠርተው እስልምናን እንደተቀበሉ ተናገሩ ያን ጊዜ ልጃቸው አብደላህ ኢብኑ ዑመር አባቴ እኔ እኮ ካንተ በፊት ሰልሚያለሁ አላቸው ዑመር ደነገጡ عبدالله بن عمر ይናገራሉ እንዲህ ያደረገና በክርኑ ፈወከዘን እንዲህ አርገው መቱኝ ይላል لمن تركت اباك يا عبد الله አባትህ ለጀሃነም ተተሪ ለማን ተውከኝ አብደላህ እኔ ለሳትተህ ብቻ አንሰለምክ ሁሉ ጊዜ ባስታወሰው ቁጥር እንዲህ መታይ ነበር ይላሉ አብደላህ ብን ዑመር ረዲየላሁ ዐንሁ ተመልከቱት ያ ኢኽዋን ነብዩ ሊገድል መጣ አዋጅ አወጀ ከዛ ዑመር የደረሱበትን ደረጃ እናንተ አስቡት ዑመር ማለት እስልምና ነብዩ መሐመድ አንድ ጊዜ ጠይቋቸው ሰለላሁ ዑመርን የዑመርን ኢማን ደረጃ ዑመር አሉት ቀብር ውስጥ መለከል ሞት መጥቶ መረቡክ ብሎ ሲጠይቅህ ምን ብለህ ተመለስለታለህ አሉት ያ ረሱላህ እኔ መመለስለትን አቃለሁ አላቸው እኔም አንተ የምትመልሰውን አቃለሁ አሉት ምንድነው መመልሰው አላቸው ዑመር መለከል ሞት መጥቶ መረቡክ ሲልህ አንተ መረቡክ ትለዋለህ አሉ ዑመር ረዲየላሁ ዐንሁ قوة الإيمان يكون إخوان عمر إمام حسن البصري يوم القيامة اسلم النافع إني أتخيل فئة يوم القيامة إسلام بسورة الرجل لالو اسلم النافع بسوت مسلو يمتعلي لالو حسن البصري إيان دانو سوت جيازة جيتا يهيررتونيال يهوردونيال اتشررتانيال اتشاوردانيال اتشيالا إسلام كلهم لا يجي مسكر الله عمر قاسكي درسالو عمر قاسي درسالو حسن البصري كنت غريبا حتى أسلم هذا الرجل يسوس كيسال مدرس انقدع نبركم ولا عمر يمسكر الله رسول حسن البصري رضي الله عنه عمر هناك